አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የዚህ ቻናል ቤተሰብ እንዲሁም ገና ያልተቀላቀላችሁ የዚህ ቻናል ዋና ዓላማ ለማንበብ ጊዜ ላጡት፣ ከማንበብ ይልቅ ማዳመጥ ለሚፈልጉ እንዲሁም ማየት ለተሳናቸው ማዳመጥ ብቻ ለሚወዱት ታስቦ የተዘጋጀ። እናንተም ሰብስክራይብ እና ሼር እያደረጋችሁ ለወዳጅ ዘመዶ ያጋሩ እያልን ቀጥታ ወደ ትረካችን። የዛሬው ባለ ታሪካችን ኢድሪስ ዓለይሂ ሰላም ነው። ነቢዩላህ ኢድሪስ ዓለይሂ ሰላም በጊዜው አባታችን አደም ዓለይሂ ሰላም ከሞተ 15 ክፍለ ዘመናት ወይም 1500 ዓመት ተቆጥረዋል። የአደም ልጆች ቁጥርም ምንም እንኳ ቢጨምርም በአደም ልጆች ዘንድ እስካሁን ምንም አይነት የኩፍር እንቅስቃሴ የለም። ያን ዘመናት ሁሉ የአደም ልጆች አላህን በብቸኝነት እያመለኩት ነው። አሁን ግን ሰዎች አስተሳሰባቸው እየተቀየረ መጣ። ትንሽ ትንሽ የሸይጣን ኮቴ እያንሸራተታቸውም መጣ። ነቢዩላህ ኢድሪስ ዓለይሂ ሰላም ይባላሉ። ረጅም ሰዓት ዝምታ የሚያስደስታቸው ሰው ናቸው። ከተናገሩም ሂክማ ያላትንና አጠር ያለች ንግግርን ነበር የሚናገሩ። ለመጀመሪያ ጊዜ በቀለም መጻፍን የጀመሩትም እሳቸው ናቸው። ለመጀመሪያም ጊዜ ልብስ ሰፍተው መልበስ የጀመሩትም ኢድሪስ ዓለይሂ ሰላም ናቸው። ሁሌም ልብስ ሲሰፉ መርፌዋን ባስገቡና መርፌዋን በወጡ ቁጥር ሱብሃነላህ ይሉ ነበር። አላህም የኮከብ እውቀትንና ስነ ፈለክ አስተምሯቸዋል። የእውቀትንም ሁሉ ቁልፍም አላህ ሰጥቷቸዋል። በዘመናቸው የነበሩትን ሰዎች ስለ አጻጻፍም ያስተምሩ ነበር። ሀገሪቷ ባቢሎን ትባላለች። ዘመኑ ገና የስልጣኔ ጀምበር ብቅ የሚልበት ዘመን ነበር። የከተማዋ ሕዝብ ለሽርክና ለፈሳድ ገና ፍሬሽ ስለሆኑ ኢድሪስ ከዚህ ተግባራቸው እንዲቆጠቡ ይመክሯቸውም። ጥቂት ሰዎች ሲቀሩ ሰው ሁሉ አሻፈረኝ ብሎ ጥመት ላይ መጽናትን መረጠ። ከብዙ እልህ አስጨራሽ ዳዕዋ ትግል በኋላ ኢድሪስ ዓለይሂ ሰላም ሀገሪቱን ለቀው ወደ ሌላ ቦታ ለመሰደድ ወሰኑ። ጥቂት ተከታዮቻቸውንም ሲያማክሩ ምንም እንኳ ሀገራቸውን ጥለው ለመውጣት ትንሽ ቢያንገራግሩም በኢድሪስ ዓለይሂ ሰላም አንደበተ ርቱዕነት በሐሳባቸው ይስማሙ ቻሉ። ኢድሪስ ዓለይሂ ሰላም ከባቢሎን ከተማ ተከታዮቻቸውን ይዘው ወጡና ብዙ ከተጓዙ በኋላ አፍሪካዊቷ ቀደምት ከተማ የሆነችውን ግብፅ ገና ስትቆረቆር ከሕዝቧ ጋር ተቀላቀሉ። ገና ከተማዋን ከመግባታቸው ነበር ወደ አላህና ወደ መልካም ስነ ምግባር ዳዕዋ ማድረግ ጀመሩ። በዛም መሃል ወደ ሻም፣ ሶሪያ አካባቢና ፓለስታይን በመሄድ ሰዎችን ወደ አላህ ይጣሩ ነበር። ይሁን እንጂ ለመቀመጫነት ግን ግብፅን ነበር የመረጡት። በዛው ልጆቻቸውንም የተለያዩ ዱንያዊና አኺራዊ ትምህርት ይሰጡም ነበር። በኢድሪስ ዓለይሂ ሰላም ዘመን ዓለም ላይ ያለው ቋንቋ ብዛት 72 ነበር። የፈለጉበት በመሄድ ዳዕዋ ያደርጉ ዘንድም አላህ ሁሉንም ቋንቋዎች አሳውቋቸው ነበር። እንዲህ እያሉ ኢድሪስ ዓለይሂ ሰላም እድሜያቸው 865 ደረሰ። አላህም እንዲህ ሲል ለኢድሪስ ወህይ አወረድላቸው። በእያንዳንዱ ቀን የአደም ልጆች ሁሉ የሚሰሩትን አጅር ያህል ለአንተም እጽፍልሃለሁ። ኢድሪስም ዓለይሂ ሰላም ግን እድሜያቸው እንዲጨምርላቸውና ሌላም ብዙ መልካምን ሥራ መስራት ነበር ፍላጎታቸው። ይሁን እንጂ ፍላጎታቸውን ለድንገት ብቻ ሊገድቡት አልፈለጉም ነበር። አንድ መልአክ ጓደኛ ነበራቸውና እሱን ወደ አላህ ዘንድ እንዲወስዳቸውና አላህ በእድሜያቸው ላይ እንዲጨምርላቸው ይጠይቁት እንደሆነም አስረድተውት ከመልአኩ ጋር መልአኩ በሁለት ክንፉ መካከል ይዟቸው አየሩን እየሰነጣጠቁ ጉዞ ወደ ሰማያት ጀመሩ። ሰማያትን
መልአኩ ክንፎች እየቀዘፈ በከፍተኛ ፍጥነት አንደኛ ሰማይ ደረሱ፣ ሁለተኛ ደረሱ፣ ሶስተኛም ደረሱ። አራተኛ ሰማይ ላይ እንደደረሱ መለከል መውት ወደ ምድር እየተምዘገዘገ አገኙትና ኢድሪስን ዓለይሂ ሰላም የያዘው መልአክ መለከል መውትን አስቆሙ። የኢድሪስን ዓለይሂ ሰላም ዕድሜ ስንት እንደቀረው መዝገቡን እንዲያይለት ጠየቁ። መለከል መውትም መዝገቡን ተመለከተና ኢድሪስ የታል አለው። መልአኩም እዚህ ክንፌ ውስጥ ነው አለ። መለከል መውትም ይገርማል፣ አሁን እኮ የእሱ ቀጠሮ ደርሶ እሱ ጋር ነበር የምከንፈው። እኔ ልገርም የቻልኩት አላህ የኢድሪስን ሩህ በአራተኛ ሰማይ ላይ ሄደ ያወጣ ሲለኝ ግራ ተጋብቼ ነበር። ምክንያቱም ኢድሪስ በምድር ላይ ሳለ እንዴት አላህ ከአራተኛ ሰማይ ሩሁን እንዳወጣ ያዘኛል ብዬ ነው አለ። መልአኩም ትንሽ እንዲያቆየው ቢጠይቀውም መለከል መውትም አሁን ነፍሱን እንዳወጣ እዚች ነውና የታዘዝኩት እዚች ነው ማውጣት ብሎ ኢድሪስ ዓለይሂ ሰላም በተወለዱ በ865 ዓመታቸው በመልአኩ እቅፍ ውስጥ ሳሉ ሩሃቸው በአራተኛ ሰማይ ላይ ወጣች። ለዚህ ነው አላህ በሱረቱ መርየም እንዲህ ያለው፣ በመጽሐፉ ኢድሪስንም አውሳው እርሱ እውነተኛ ነቢይ ነበርና ወደ ከፍተኛ ስፍራም አነሳው። ሰደቀላሁል ዐዚም። ኢድሪስ ዓለይሂ ሰላም ከሞቱ በኋላ ለተወሰኑ ዓመታት የሰው ዘሮች አላህን ያለማጋራት በብቸኝነት ያመልኩት ነበር። ያው ትውልድ ትውልድን ይተካልና አላህን በማምለክ ወደር የሌላቸው መልካምና በዘመኑ ለነበሩ ሰዎች አርአያ የሆኑት ውስን ሰዎች ሕዝቡን በሞት ይለዩ ጀመር። በዘመኑ የነበሩ ሕዝቦችም ለእነዚያ ደጋግ ሰዎች ሕልፈት እጅጉን አዝነዋል። ሐዘናቸውን ለማስታገስ እና እነዚህን ደጋግ የአላህ ባሮች ለማስታወስ ሐውልት ሊሰሩላቸው ተነጋገሩበትና እቅዳቸውንም እውን በማድረግ በ5 ትላልቅና ደጋግ ሰዎች ስም 5 ሐውልት በከተማ መሃል ላይ አቆሙ። ስማቸውም ወድ፣ ሱዋዕ፣ የቡስ፣ ያዑቅ፣ ነስር እነዚህ ናቸው። በዚህ መልኩ እነዚህን ደጋግ ሰዎች ሁሌም ያውሷቸው ነበር። የከተማይቱ ሰዎች ለእነዚህ ደጋግ የአላህ ባሮች ካላቸው ክብርና አንጻር ሐውልቶቻቸውንም ወደር የለሽ ክብር ያከብሩ ነበር። እንዲህ እያለ ሰው ለእነዚህ ሐውልቶች ያለው ቦታ ሁኔታውን እየቀየረ መጣ። በሐውልቱ አጠገብ ሲያልፉ ለሐውልቱ ክብር በሚል እያጎበደዱም ማለፍ ጀመሩ። ጊዜው ይነጉዳል። ክረምትና በጋ ቀጠሯቸውን ጠብቀው በፍጥነት ይተካካሉ። ክረምት ሲመጣ ዝናቡ፣ በጋ ሲመጣ ፀሐዩ የሐውልቶችን ይዘት መቀየር ሲጀምር የከተማይቱ ነዋሪዎች ሐውልታቸውን ከውድመት ለመታደግ አንድ ቤተ አምልኮ ውስጥ ሊያስገቧቸው ወሰኑ። ሐውልቶቹን መጠለያ ውስጥ ካስገቡ በኋላ ለሐውልቶቹ ያላቸው ቦታ ይበልጥ ጨመሩ። በገቡና በወጡ ቁጥር ለሐውልቶቹ ማጎብደድ ጀመሩ። ያን ጊዜ አላህ ሱብሓነሁ ወተዓላ ከእነዚያ ሕዝቦች ወደ ቀጥተኛው መንገድ ይመራቸው ዘንድ ኑህ የተባሉ መልእክተኛን አስነሳ። የኢድሪስ ዓለይሂ ሰላም ታሪክ እዚህ ጋር ያበቃል። በቀጣይ ስለ ቀጣይ ነቢይ የምናቀርብላችሁ ይሆናል። ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቷን በመጫን የምንለቀው ቪዲዮ ወደ እናንተ ቶሎ እንዲደርስ ሼር በማድረግ ይተባበሩ።